ማማ በሰማይ ወይም ታወሪንግ ዘ ስካይ ህይወት ተፈራ ጽፈዋለች። ተርጓሚው ጌታነህ አንተነህ ይባላል። 386 ገጾች አሉት። ይህ መጽሐፍ በዋናነት የሚያጠነጥነው በዛ ዘመን የተማሪዎች ንቅናቄ እንቅስቃሴ ትግል ላይ ነው። በዋናነት ይህ መጽሐፍ የያዘው የጌታቸው ማሩን በዛ ወቅት የነበረውን የትግል፣ የፍቅር፣ የመስዋዕትነት ህይወትን የሚገልጽ ነው። ደራሲዋ ወይም ተራኪዋ ህይወት ተፈራ ስለ ጌታቸው ማሩ ባሰፈረችው መጽሐፉ ላይ ባሰፈረችው ማስታወሻ የጌታቸው ማሩ ሞት የማይወራ የማይጠየቅ ወይም ደግሞ ታቡ ሰብጀክት ሆኖ የቆየ ጌታቸው ማሩ በተማሪዎች ንቅናቄ ውስጥ የማይናቅ ቦታ የነበረው የአንድ ድርጅት መስራች ከነበሩ ግለሰቦች አንዱና በአመራር ደረጃ ላይ የነበረ ሆኖ ሳለ በዚች ምድር መጥቶ እንደማያውቅ እንኳን ተቆጥሮ መቆየቱን ሳይ ከልብ ቆረቆር ስለነበር ጥብቅና ሊቆምለት ስሙን ላነሳለት ካለ ጊዜው በተዘጋው ልሳኑ ልናገርለት ጉዳቱን ለመላው ኢትዮጵያና ለዓለም ሕዝብ ሁሉ ላሳውቅለት በመወሰኔ እንሆ ታወር ኢን ዘ ስካይን ጽፌያለሁ። ስጽፍ ጌታቸውን ሰገነት ላይ ላስቀምጥ ሳይሆን ታሪክ ውስጥ ትክክለኛ ቦታውን ለማሰጠት ያደረኩት ጥረት ነው። ታወር ኢን ዘ ስካይ በአጭር የተቀጨው ወጣት ታጋይ የጌታቸው ማሩ ህይወት ውደሳ ወይም ሴሌብሬሽን ነው ትላለች ህይወት ተፈራ በታወር ኢን ዘ ስካይ በትርጉሙ ማማ በሰማይ መጽሐፍ ላይ በጣም ቆንጆ የዛ ዘመን የትግል